ሰላም አለይኩም ወራህመቱላሂ ወበረካቱ። ወንድም እህቶች ዛሬ የሆነ ነገር አጋጥሞኝ እኔም እንዳካፍላቸው ብዬ ነው። አልሐምዱሊላህ እኔም አላህ ጠብቆኛል። የሆነች ሌባ አጋጥማኝ በቴሌግራም ማለት ነው። ይሄው የተባባል ነው ላሳያችሁ ብዬ ነው። እናንተንም ቢያጋጥማችሁ ኑስሐን ሊልኢኽወቲ ወልአኸዋት ለወንድም ለእህቶቼ ምክር እንዲሆናቸው ተሌቦችና ተበዝባዦች እንዲጠበቁ ብዬ ነው። በቀደም ላይ እንግዲህ ተሁለት ቀን በስተፊት ነው ሴፕቴምበር 25 በእንግሊዘኛ አሰላሙ አለይኩም ወረህመቱላሂ ብላ ጣፈችልኝ። ስሙ የለም፣ አንድ ነጥብ ብቻ ነው ስም የተደረገበት። ማን እንደሚል አይታወቅም። እንደምታዩት የስሙ ምልክት አዋት እዚች ላይ ነጥቧ ብቻ ናት ስሙ ላይ ያለችው። ፕሮፋይሉን አሁን ተጠርጎ ነው እንጂ ኒቃቢስት የሆነ ሴት እንትን ነበር ያለው እዚህ ላይ ማለት ነው ፕሮፋይሉ። ከዛም አለይኩም ሰላም ወራህመቱላሂ ብዬ ይሄንን ጣፍኩላት፣ ይሄን መለስኩላት ማለት ነው። ፎዚያ ነኝ እንዴት ነህ ስትለኝ እኔ ደግሞ ምን ብዬ መለስኩላት? ሰላም ነው አልሐምዱሊላህ። ፎዚያ ማን ግራ አለኝ ስላት ፎዚያ መሐመድ የት ስላት ከሳዑዲ ስትለኝ የባለቤቴ ጓደኛ ነበረች ፎዚያ የምትባል ሳዑዲ የምትኖርና የአይሻ ጓደኛ ስላት ደህና ነሽ ስራ ቆይታ እንዴት ነው አልኳት። አዎ አለችኝ እንግዲህ ማለት ነው። ይህን ስትለኝ እስከዚህ ድረስ ምንም የጠረጠርኩት ነገር የለም፣ ያው እሷ ናት በሚል ማለት ነው። አልሐምዱሊላህ ደህና ነኝ፣ አፊያ፣ ስራ፣ ቤተሰብ ሁሉ ሰላም ነው አለችኝ። ሰላም ነው አልሐምዱሊላህ አልኳት ማለት ነው። አንድ ሀጃ ገጥሞኝ ላስቸግርህ ነበር ለአሁን አፍወን የሚል ጽሁፍ ጣፈችልኝ ማለት ነው። እኔም ምንድን ነበር ስላት ለዘመድ ነው ለአሁን ብር ለሕክምና አስቸኳይ አስፈልጓቸው ነው እንድትልክላቸው ነው። ለአሁን ሰኞ ልክልሃለሁ ካልቻልክ ግን ችግር የለውም አትቸገር አለች። እኔ እንደዚህ ስትለኝ በጣም እኔ አውርተን አናቅም እኔ ጋር ብቻ እንዳለች ብቻ ነው የማውቀው። የዚህ አይነት ደግሞ ምን ያክል ቢቸግራት ነው ብዙ ሳንግባባ እንኳን እንደዚህ ቂያስ ልትጠይቀኝ እንዴት ቻለች በሚል በጣም ደነገጥኩኝና ወላሂ እህቴ እንዴት ብዬ እንደምመልስልሽ አላቅም። እንስሳ ለገበያ ገዝቼበት በሰዓቱ ምንም ትርፍ ብር እጄ ላይ የለም እንደው ምን ባረኩ የሚል ጽሁፍ ስጥፍ ይህን ጽፌ እስከማበቃ ድረስ ነው የተታች ያለውን የደረደረችልኝ ማለት ነው። ከሰውም ቢሆን አስልክላቸው አስቸኳይ ለሕክምና ስለሆነ ነው ሚቆይ አይደለም ሰኞ ነው ምልክልህ 15,000 ብር ነው የሚለው እንግዲህ ተደረደረ ማለት ነው። ይሄ ጽሁፍ ይሄን እዚህ ላይ መጠርጠር ጀመርኩ። የጠረጠርኩበት መጀመሪያ ጽሁፉ ላይ ምንድን በላይ ነበረ እዚህ ላይ ማለት ነው ካልቻልክ ችግር የለውም አትቸገር ስላለችኝ እዚህ ላይ ደግሞ ይሄንኛው ጽሁፍ ተሰው እንኳን ቢሆን አንሳልኝ ሲል የሆነ ጥርጣሬ ማደር ጀመረብኝ ማለት ነው። ይሄ ስላደረብኝ ምላሽ ምንድን ነበር የሆነው? እንደው አሁን ምንም የማነሳበት የለም ብዬ መለስኩ። ይሄን ተመለስኩ በኋላ አስቸኳይ ስለሆነ ነው ለ3 ዓመት ልጅ ታማ ነው ተቸገርልኝ፣ እንደምንም ብር መጨመር ካለብኝ ጨምሬ ልካለሁኝ ነው እንግዲህ። ይህንን ስትል ሙሉ ጥርጣሬ እየበዛ መጣ ማለት ነው በዚች ጽሁፍ። ምክንያቱም እኔ ተላኩት ብር በላይ 15,000 ብር ልኬ 16,000 ብር እንደማልቀበል ያቺ እኔን የምታቀኝ ከሆነች ሪባ እንደማልጠቀም ታቀኛለች ማለት ነው። ይህቺ ነገር የሌባ ናት ማለት ነው የሚለው ጥርጣሬ እየጎላ መጣ። ሲመጣ የለኝም አልኩኝ ማለት ነው። ከዛም በኋላ እንደሌለህማ ነገርከኝ፣ ከሰው ነው ያልኩህ፣ ሰኞ የሚመለስ ነው አለችኝና ሪከርድ አደረገች። ሪከርዱም ይሄ ነው ስሞት።
አሰላሙ አለይኩም ወረህመቱላሂ ወበረካቱሁ የሚል ብቻ ነው። ሌላ ምንም ነገር የለውም ማለት ነው። ከዛ በኋላ እዚህ ላይ ጽሁፉን ኮፒ ሳላረግ የተረሳለ የት ሀገር ነሽ ብዬ ጣፍኩላት ማለት ነው። ሳኡዲ ነኝ ያለሁት አለችኝ ማለት ነው። ጥያቄው ሌላ ነው የተመለሰልኝ ሌላ ሲሆን ከዛ ሙሉ በሙሉ 100% ሌባ እንደሆነች ገባኝ። ሲገባኝ አይ እንደዛ ከሆነ እንደልክልሽ ፓስፖርትሽን ፎቶ አንሺና ላኪልኝ አልኳት። ከዛ በኋላ ልክልሻለሁ ስላት ያ ጽሁፍ አልመጣም፣ ጠርጋብኛለች። ይሄን ኮፒ አድርጌ ግል ላይ ስላስቀመጥኩ ነው ስለጠረጠርኩ ማለት ነው መጀመሪያ። ከዛ ወዲያውኑ ብሎክ አለችኝ ማለት ነው። አሁን እዚህ ላይ ፕሮፋይሉ ላይ ገብቼ ላሳያችሁ ብሎክ እንዳለችኝ ማለት ነው። አሁን ይሄው እንደዚህ ስነካው በዚህ መጣልኝ። ይሄው ብሎክ ተብሏል። አኺር ዙሁር ካነ ሙንዘ ዘመኒን ጦዊል ነው የሚለው። ብሎክ ሲሆን እንደዚህ ነው የሚለው። ሌላ ደግሞ ያጠራጠረኝ ነገር ኖርማን ደውል ሞክሬው ነበር ተጠረጠርኩኝ። በኋላ ኖርማን በደውል መልኩ በዚህ ማለት ነው በቴሌግራም ሲደወል አይሄድም፣ ቁጥሩ አይታይም፣ እዚህ ላይ እንዳይታይ ተደርጓል። ደግሞ ቴሌግራም እንትን ይላል እዚህ ላይ ተደወለበት ሀገር ያሳያል። ኢትዮጵያ ነው የሚለው እዚህ። እሷ ሱዑዲ ነኝ ስትለኝ መጀመሪያም የተወሰነ ጥርጣሬ ቢያድርብኝም ጥርጣሬ እንዳይኖር ያደረገው በኢትዮጵያው ቴሌግራሟ እዛ ሄዳ እየተጠቀመች ይሆናል የሚል ጥርጣሬ አድሮብኝ ነበር። ይህንን ሪከርድ ለማድረግ የፈለግኩት እንደኔ ያሉ የሚበሉ ወንድሞች ሊኖሩ ይችላሉ ብዬ ነው። ኢንሻአላህ እንድትጠነቀቁ ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ።